ፔፓል አካውንት አያስፈልጋችሁም። በእነዚህ አፖች ሰሩ የነበራችሁ እንኳን ደስ አላችሁ። ፔፓል አካውንት አያስፈልግም። ዋሌት የከፈትኩኝ ዊዝድሮ ያደረኩኝ ማለት ነው። አሳይላችኋለሁ። እንግዲህ ቪዲዮን ያላያችሁ ገብታችሁ እዩ ማለት ነው። የሰራሁት ቪዲዮ አለ ስለነዚህ። አሁን ደግሞ አፕሊኬሽኑ አንዴ ነካ አድርገን እንገባለን ማለት ነው። በሁለቱም በኩል የምትሰሩት በአንድ ቦታ ነው የሚሰበሰበው። እንደምታዩት እኔ 54400 ኮይን ሰርቻለሁ ማለት ነው። አሁን ደግሞ ተጫውቼ ላሳይላችሁ ማለት ነው። ቀላል ነው፣ ሲምፕል ነው። ኮይኖቹን መሰብሰብ ነው። ከዛ 14 ሲሲ ሲደርስ ማውጣት ነው። በጣም ሲምፕል ነው ጨዋታው ማለት ነው። እዚህ ጋር በማንኪያዎች ክፍተቱን መውጋት ነው። ምንም በቃ ሚሊያይ ነገር የለውም። ቀላል ነው። በጣም ሲምፕል ነው። እኔ እንግዲህ 14000 ነበር ያለ፣ አሁን 54000 ደርሻለሁ ማለት ነው። ይሄን ባጭር ጊዜ ነው ያወጣሁኝ ማለት እየሰራሁኝ ማለት ነው። እናንተ ብዙ መስራት ትችላላችሁ። እዚህ ጋር ክላይም የሚደረጉ ነገሮች አሉ። በእነዚህም ክላይም ያደረጋችሁ ብዙ ኮይኖችን የመሰብሰብ እድል አላችሁ ማለት ነው። እና ብዙ ሰሩ አይቻለሁ ማለት ነው። ዊዝድሮ ያደረጋችሁም ነበራችሁ። አሁን ደግሞ እኔ ዊዝድሮ ያደረኩኝ እስከ ዋሌት አከፋፈቱ አሳይላችኋለሁ ማለት ነው። ቪዲዮን እስከ መጨረሻ ተከታተሉት። ይሄን ቻናል አዲስ ነው፣ ገና አዲስ ቻናል ነው። ሰብስክራይብ በማድረግ ተባበሩኝ ማለት ነው። እንዲሁም ለብዙዎች ኦንላይን ስራ መስራት ለሚፈልጉ ሰዎች ሼር አድርጉልኝ። አሁን ቀጥታ ወደ ማውጣቱ እንሄዳለን ማለት ነው። አሁን ከሻውት ሚለውን ነው ምነካ፣ ሌላ ምነካው ነገር የለም። ገንዘቡን ለማውጣት ከሻውት ሚለውን እነካለን አንዴ። ከዛ በመቀጠል እዚህ ጋር ቹዝ ፕላትፎርም ነው የሚለው። በኮይን ቤዝ ነው፣ በላይቲንግ ነው፣ በፔፓል ነው። እዚህ ጋር እንግዲህ ፔፓል አያስፈልግም ያልኳችሁ ምክንያት ኮይን ቤዝም ተውት፣ ላይቲንግን ነክታችሁ ግቡ። አሁን ላይቲንግ ሚለውን እንደነካችሁ ቢትኮይን ሚለውን ትነካላችሁ ማለት ነው በቀጥታ። አሁን ደግሞ ያሉትን አፕሊኬሽኖች ዋሌቶች ያመጣል ማለት ነው። ከዚህ ፈልገን የምንፈልገው ምንድነው? እዚህ ጋር ስፒድ ሚለው ማለት ነው። ስፒድ ሚለው የተሻለ ቀለል ያለ ለመጠቀምም በጣም ኢዚ የሆነ ስለሆነ ይሄንን ስፒድ ሚለው ማለት ነው አንዴ ነካ አድርገን አፕሊኬሽኑን እናወርዳለን ማለት ነው። እናንተ እንግዲህ አፕሊኬሽን ግዴታ ማውረድ አለባችሁ። እኔም ገና አዲስ ያወረድኩኝ ነው ማለት ነው። ኢንስቶል ታደርጋላችሁ ማለት ነው። ይሄው እናንተ አይናችሁ እያየ ኢንስቶል አደርጋለሁ። እስከ መጨረሻው ተከታተሉ። ይሄው ኢንስቶል አድርጋለሁ ማለት ነው። ቪዲዮን ቆርጬው ነው። አሁን ደግሞ ኦፕን አድርገን እንገባለን። ከዛ እዚህ ጋር ክሬት ኒው አካውንት ሚለውን አዲስ ነው የምንከፍተው ማለት ነው። ክሬት ኒው አካውንት ሚለውን አንዴ ነካ አድርገን በኢሜይላችን እናስመዘግባለን ማለት ነው። በጣም ቀላል ነው። እንዲው ለመክፈት ምንም ብዙ ነገር አያስፈልገውም። አንዴ ብቻ ነው ክሬት አካውንት ሚለው ምንነካ ማለት ነው። ከዚህ በፊት አካውንት ካላችሁ ሳይን ኢን በሉ። ይሄን አሁን ክሬት አካውንት እንላለን ማለት ነው። ኮንቲኒው ዊዝ ጎግል፣ ኮንቲኒው ዊዝ ኢሜይል ነው የሚለው። እዚህ ጋር ኮንቲኒው ዊዝ ጎግል ብላችሁ ትገባላችሁ ማለት ነው። ምክንያቱም በኢሜይል አይደገፍም፣ በጎግል በራሱ ይወስዳል ማለት ነው። ቀጥታ ደግሞ እዚህ ጋር ያላችሁን ኢሜይል ያስመረጣችኋል አንዱን ታረጉና ማለት ነው። በቀጥታ በራሱ ጊዜ ስማችሁን ወስዶ ይከፍትላችኋል ማለት ነው። በጣም ሲምፕል ነው። ከዚህ አፕሊኬሽን ብቻ ሳይሆን ከሌላም ቦታ መውሰድ ትችላላችሁ። እንደምታዩት እንግዲህ እዚህ ጋር ካንትሪያችሁን ትመርጡና ኢትዮጵያን፣ ስቴታችሁን ደግሞ ያላችሁበትን ታረጋላችሁ ማለት ነው። ይሄ ብዙ ምንም የሚያመጣው ችግር የለም ማለት ነው። እዚህ ጋር እንግዲህ ኔክስት ትላላችሁ። በመቀጠል ደግሞ እዚህ ጋር እንደምታዩት ይህንን ይመስላል እንግዲህ ኢንተርፌሱ ይሄንን ነው የሚመስለው። እዚህ ጋር ተመልሰን ወደ ዋሌታችን ማለት ነው። እዚህ ጋር ስትመለሱ እንግዲህ ዳውንሎድ ስላደረግን ወደ ፊት ለፊት ይሄዳል ማለት ነው። አማራጭ ይሰጠናል በሱ እንድናወጣ ስፒድ በሚለው አያችሁት አይደለ? ዋሌት ኦፍ ሳቶሺ ነው፣ ዋሌት ኦፍ ስፒድ ነው የሚለው። አሁን ስፒድ የሚለውን ነው ምንነካ ማለት ነው። አሁን ስፒድ የሚለውን አንድ ነካ አድርገን ገንዘባችን እናወጣለን ማለት ነው። እዚህ ጋር ያለን ባላንስ እንግዲህ 0.0055 ቢቲሲ ነው። እንግዲህ በአጭር ጊዜ የተሰራ ገንዘብ ነው። ቀኑ ሙሉ ብትሰሩ ያዋጣቸዋል ማለት ነው። እንግዲህ አሁን ስፒድ የሚለውን እንደነካን እዚህ ጋር ከሻውት የሚለው ይመጣልናል ማለት ነው። ከሻውት የሚለውን አንዴ ብቻ እነካለን። ከዛ በራሱ ሪዳይሬክት አድርጎ እዚህ ጋር ኢሜይላችንን ኮንፊርም እንድናደርግለት ይፈልጋል። እዚህ ጋር እንግዲህ ኢሜይላችንን ኮንፊርም እናደርጋለን ማለት ነው። አንዴ ቬሪፋይ እንድናደርግ ነው። እዚህ ጋር ኮድ ተልኳል ነው የሚለው። ወደ ኢሜይላችን ኮድ ተልኳል። ወደ ኢሜይላችን እንሄድና ይሄው እዚህ ጋር ኮድ መጥቶልናል ማለት ነው። ይሄንን ኮድ ወደ አፕሊኬሽን ወስደን እንሞላለን ማለት ነው። ከዛ ሳንሳሳት 6 ዲጂት ነው። ይሄንን ሞልተን ከሞላን በኋላ ቬሪፋይ እናደርጋታለን ማለት ነው። በቀጥታ ምን ያደርጋል? ይሄው ራይት ብሎናል።
አሁን ወደ ስፒድ ይወስደናል ማለት ነው። በራሱ ሪዳይሬክት አድርጎ ወስዶናል። እዚህ ጋር እንደምታዩት እንግዲህ 55 ሳቶሺ አንዱ ፊ ነው። 56 ያልኳችሁ ቅድም አንዱ ፊ ነው የወሰደ ማለት ነው። ይኸው ወስዷል ማለት ነው። እታች ረን እንደሚለው አለ። ረን እንደሚለውን አንድ ነካ ታደርጋላችሁ ማለት ነው። በራሱ ጊዜ ይኸው ወስዷል ማለት ነው። ማረጋገጫውን አሳይችላችኋለሁ። ገብታችሁ ስሩ ማለት ነው። በሌላ ቪዲዮ እስክንገናኝ ለሁላችሁም ሰላም።